ሰላም ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ ውድ የዩቲዩብ ተከታታዮች፣ ሁሌም ያው ከጎኔ እንደምትሆኑ እርግጠኛ ነኝ። ላይክ ሰብስክራይብ በማድረግ ተባበሩኝ። ገጠሩም ወለላው፣ ከተማው ወለላው፣ መንገዱ ወለላው ጥሪ ያለች እስቲ ትረካ አንድ ላቅርብላችሁ። ጸጥታውና ንጹህ አየር ከምንጭ ውሃ ጋር የተጣመረ ነፋስ እርጋታን ይሰጣል። በሰፊው የገጠር መስክ ላይ ከብቶቹና በጎቹ በእርጋታ ይሰማራሉ። በተፈጥሮ ዜማ የተከበበው ይህ ስፍራ እረፍትና የሰላም መኖሪያ ነው። ረጅሙን የአስፋልት መንገድ ተከትላችሁ ስትጓዙ ደግሞ በመንገዱ ዳርቻ ያበቡት ውብ አበቦች እና አረንጓዴ ተክሎች ጉዞውን የካፌ ያህል ያደምቁታል። ተፈጥሮ በራሷ እጅ ያዘጋጀችው ሕያው ስዕል ይመስላል። ይኸው ነው የገጠሩ ውበት፣ የልብ እርጋታና የህይወት እውነተኛ ዜማ። እንዴት ደስ ይላል! ውድ ተከታዮች፣ ውድ የዩቲዩብ ተከታዮች እንደምታዩት ተፈጥሮ በጣም ደስ ይላል። በጣም እናም እንዴት ናችሁ? ሰላም ናችሁ ተከታዮች? ውድ ዩቲዩብ ፈርሻል ጊዜ በዚህ ሰዓት ብዙ ፕሮግራሞችን ስለማስተላለፍ ከጎን የሆናችሁ እንድትደግፉኝ በላይ እንድንገናኝ ተስፋ አደርጋለሁ። ይህ ቻናል ብዙ ተከታዮች ያሉት ገና እውቅና ያላገኘ በመሆኑ ብዙ የፕሮሞሽን ስራ ሁላ ልንሰራ ስለምንችል እናንተ ምርታችሁን አገልግሎታችሁን እንድታስተዋውቁ ተስፋ አደርጋለሁ። 235 ተፈጥሮ በጣም ደስ ይላል። በጣም ማራኪ ነው። ማራኪ በጣም ያምራል። የአምስት ወር ይዛል። ምን ይደረጋል መሰላችሁ? እኔ ነኝ እኮ ስር ሁለት አምጦ ብለን ዳምስ ማዳበሪያ እኮ ተላከለት እናቴ የሚገርም ነው። ከዚያ እንዳይጨቃጨቅ ተባለና ቤት ያለ ይሄ እንዳይጨቃጨቅ ያኛው ዋና ወስዳት ጌትነት ነው። ይሄ መንገድ እና በቴሌግራም እንዳይዋት አልሆነች ምናምን እንዳይል በእኔ ውል ተያዘ። እኔ ሻጭ ነኝ። እኔ ነው አካውንት ብሩን